ተጋድሎ የማይለቅ የማቴዎስ ወንጌል ምዕራፍ 18 ላይ ሲተረጎም አባቶቻችን ቅዱስ ቄርሎስ ነው የተረጎመው። ምኑ ላይ ይናገራል? ለምትመለከቱ ቅዱስ ጴጥሮስ ሁሉን ትተን ተከተልን ብሎታል ጌታ 19 ምዕራፍ ነው። ሁሉን ትተን ተከተልን እስኪ በሉ። የቅዱስ ጴጥሮስ ገንዘቡ ስንት ነው? 2 አንድ አህያና አንድ መረብ። አሁን ሁሉን ትተን የሚለው እኛ ፊት የሚመስለኝ በፊት ይሄ ሰውዬ የሚል አንድ አህያ ጥሎ ሁሉን ምን ገንዘብ ነው አይገንዘብ እያልኩ ፈርድ ነበር። ኋላ ሊቁ ሲተረጉመው ምን ይላል? የጴጥሮስን ያህል ለክርስቶስ ገንዘብ የተወ ሰው የለም። እንዴት ሲባል እሱ ሌሎች የተው ያላቸውን ነው፣ የሌላቸውን መመኘትን ግን አልተውም። ሁሉን ግን ያለ አለ ቅዱስ ጴጥሮስ በዓለም ያለውን ሁሉ ቢኖረኝ ብሎ መመኘትን ጭምር የተወ ነው ይላል። እንደዚህ ያለ ልብ ያለው ሰው አለ? ስለዚህ ጴጥሮስን የሚያህል መናኝ ኑሮ አያውቅም።